ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና የተከበራችሁ ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ ደህና ነኝ። ያው ጠፍቼ ብቅ እላለሁ ማለት ነው። ያው አንዳንዴ ስራ ስለሚበዛ ማለት ነው። አሁን ለምሳሌ ትምህርት ተዘግቷል እና ትምህርት ተዘግቶ እኔ ጋር ብቻ ነው ወይስ እናንተ ጋር? ከስልኬ ራሱ ከራቅ ቆይተዋል ማለት ነው። ስልኬ ራሱ ዛሬ ነው ይኸው ከእናንተ ጋር ለማውራት ስልኬ ራሱ ይዤ የቀረብኩት ማለት ነው። ከቤተሰቦቼም ርቄ ያለው ማለት ነው። ይሄ 2 አመት ነው የሚሆነው ማለት ነው። እናንተስ እንዴት አያችሁ? እንዴት ነው ብላችሁ ነው የምታስቡት? በአላህ ያው አላህ ያግዘናል ኢንሻአላህ ቢዝኒላህ ማለት ነው። የምር በጣም ነው የሚያደክመው። እረፍታቸው ሲመጣ ደግሞ ያም ስለሚበዛ በቃ ልጆቹም ይበዛሉ። የልጆቹ ጫጫታ በቃ ድክመት በጣም ነው የሚኖረው ማለት ነው። እና እንደዛ ላችኋለሁ። ለዛ ነው የጠፋሁት። እና እንዴት ናችሁ? እንዴት ሰነበታችሁ? እኔ ጋር አልሐምዱሊላህ ደህና ነኝ። ቪዲዮ ከለቀኩ 5 ቀን አይሆንም ይመስለኛል፣ እንደዛ ይመስለኛል ማለት ነው። ያው እየታየም አይደለም፣ ሰብስክራይብ እያረጋችሁኝም አይደለም፣ ያው እያነሳብኝም ነው። እይታ የለም ማለት ነው። ለዛ ይመስለኛል የሚያነሳብኝ። እና እንዴት ናችሁ? እኔ ጋር አልሐምዱሊላህ ደህና ነኝ። ያው እናንተም በተቻላችሁ አቅም ያው ደገፍ አድርጉኝ እላችኋለሁ ውዶቼ። አሁን ይሄው 2 ወር እንዴት ነው የምናልፈው? እስቲ እንዴት አድርገን ነው የምናልፈው? እስቲ በኮመንት ነገሩኝ ማለት ነው። የምሬ ነው የምላችሁ። በጣም አንገሽግሾኛል። ለ2 ወር እረፍት ስጡኝ ልበላቸው እንዴ ብላቸው ደግሞ አይሰጡኝም። ወደ ሀገር ለ2 ወር ልሄድም ብላቸው አይሰጡኝም። ምክንያቱም የ2 ወር አላቅ 2 አመት እየሆነ ነው ማለት ነው። እኔ ጋር ብቻ ይሁን እናንተ ጋር ይሁን አላውቅም። ገና ነው። ይሄ 2 ወር ከስንት ቀን ነው መሰለኝ የሚቀራቸው ትምህርት። ያው አንዳንድ ትምህርት ተዘግተዋል፣ አንዳንድ ቦታ ነው ያልተዘጋው ማለት ነው። ያው ሙሉ ለሙሉ በ7ኛ ወር ነው የሚዘጋው። ያው አነስተኛ ትንንሾች ተዘግተዋላቸዋል ማለት ነው። እና ያው አላውቅም፣ የምሬ ነው የምላችሁ። በጣም ደክም እያለኝ ነው። በጣም ደክሞኛል ማለት ነው። ያው ምንም ማድረግ አይቻልም። ግዴታ ያው የመጣንበት አላማ እስከምናሳካ ድረስ ያው አንገታችን ደፍተን በስርዓት ነው ያለብን ማለት ነው። ደግሞ አላህ ያግዘናል። እኛ ብቻ እኮ አይደለንም፣ ያው ስለሚያግዘን ነው ይሄ ያክልም የደረስ ነው ማለት ነው። እና የስራው ነገር አምጣው። ይህ 2 ወር እንዴት አድርገን ነው የምናልፈው? እስቲ ኮመንት ላይ የገባችሁ ምን ያላችሁ እስቲ ንገሩን። 2 ወሩ ራሱ ሳስበው ማለት ነው አላቅም ሲሪየስ የምሬ ነው የምላችሁ። ያንገሸግሸኛል ማለት ነው። የምሬ ነው የምላችሁ። በጣም ያንገሸግሻል ማለት ነው። እኔ ደግሞ ሽማግሌ ቤት ነው የምሰራው። ያም ይመጣል በቃ አላቅም። የምሬ ነው የምላችሁ አላቅም። እና እንደዛ እላችኋለሁ ውዶቼ። ያው አበረታቱኝ እስቲ። ከመዳን ኩሽና አውጡኝ። ያው ሰው እኮ ቻሌንጅ አድርጎ ራሱ ሰውን ይኸው ያበረታ። እናንተ ቢያንስ ምን ችግር አለው? ሰብስክራይብ ብታረጉኝ፣ ኮመንት ብትጽፉልኝ፣ ምን ችግር ሼር ብታረጉልኝ ምን ችግር አለ? አውጡኝ ከመዳን ኩሽና፣ የምር አውጡኝ። ሲሪየስ እንዴ ሲሪየስ አውጡኝ እስቲ። ደገፍ አድርጉኝ፣ አትለፉኝ። ስታልፉ ምን ችግር አለ? ሰብስክራይብ ብታረጉ፣ ኮመንት ብትጽፉ ምን ችግር አለው? ምንም ሼር ብታረጉልኝ ምን ችግር አለ እንዴ? እህታችሁ አይደለሁም እንዴ? ያረ የምሬ ነው። ወይስ እንደዚህ ከኩሽና ልብስ ስመጣ አይታችሁ ነው? እና እንደዛ አላችኋለሁ ውዶቼ። ያው የመዳም ቅመሞች ያው እንደዛ። ምክንያቱም መዳም ቅመሞች መሆናችን የሚያስታውቀው
ባለባበሳችን ወይም ደግሞ ከስራችን ልብስ ስለምንመጣ ማለት ነው። እና እንደዛ እላችኋለሁ ውዶቼ። እና እንዳትረሱን፣ ወዳችኋለሁ። በጣም ተናፍቃችኋል። የምሬ ነው የምላችሁ ማለት ነው። በጣም ናፍቃችሁኛል ማለት ነው። ያው እኔም በዚህን ሰዓት የማልመጣው እንግዳ በጣም አለ እኔ ጋር ማለት ነው። በዛም አንጻር ተነስቼ ነው ያንገሸገሸኝ አልኳችሁ ማለት ነው። እና እንደዛችኋለሁ ውዶቼ። በቀጣይ ቪዲዮ እስከምንገናኝ አገራችን ሰላም ያርግልን፣ አላህ ይጠብቀን። እኛም በሰላም መጥተን በሰላም ለሀገራችን ያብቃን። የመዳን ቅመሞች ከኩሽና አላህ ይለውጠን እላችኋለሁ ውዶቼ። እና እንደዛ እላችኋለሁ። አላህ ይጠብቅልኝ። ባይ ባይ።